አመሰግናለሁ በጣም ቴንኪዩ። ትናንትና መምጣት አልቻልኩኝም እና ያው ቴክስት አድርጌልሽ ነበር። መልካም ልደት፣ እንኳን ተወለድሽ። አመሰግናለሁ። ሰው ይኖራል ብዬ አልጠበቅኩም ነበር። አሁን ማለት ብትደውልልኝ ጥሩ ነበረ። ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ እናም ቃል ስለተገባባ ማለት እኔ የሚደብረኝን ነገር እንዳታደርጊ ምናምን ስላልከኝ ኦኬ ብያለሁ እና በዛ ነው ኦኬ፣ ችግር የለም። ልትቀበይ ትችላለሽ። አስቀምጡት ተቀበል። ይህ ማስታወሻ ሊሆን ይችላል። ተቀበል፣ ችግር የለም። ኖረው ብለዋል። እሺ ብቻው ተኝቷል። ማየት ከፈለግ እሄዳለሁ፣ ችግር የለም። መልካም ልደት ለማለት ነው። እንኳን ተወለድሽ። ሌላ ቀን እመጣለሁ። አመሰግናለሁ። ከሱ እናማ ስለ ሄርሜላ ነው እያወራሽኝ ያለሽው? በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። እንዲ ማለት አብሯት ተባባሪ ያለ ማለት ነው። አብሯት ይሄንን ነገር እንትን ያለ እግዚአብሔርን ራሴ ነው የገዛሁት። እንዲ ሆነሻ እኔ አልፈልግም፣ እንዲ አልፈልግም። አይቅርብ በቃ። እስከመቼ ነው ግን የሰውን ወሬ እና ሀሳብ እየተቀበልሽ የምትኖሪው? እኔ ሰውን ወሬ አልተቀበልኩም። እንዲ እኛን ሰላም ሊያደፈርስ የመጣ ሰው ነው እንደዚህ ያለሽ። በእርግጠኝነት የእኛን አንድነት ማይወድ ሰው ነው እንደዚህ ያለሽ። እና ታዲያ ራሴ የገዛሁትን ነገር ሌላ ሰውን የገዛው ብለው በቃ እዚህ ጋር አሁን ሌላ ነገር ማውራት አልፈለኩም። ገባ? በግድ እንዳወራ አታስደርገኝ፣ አታስገድደኝ። በቃ ምንም ነገር ማውራት አልፈልግም። ግን በቃ ይሄን ነገር ይዘው ሄድ ሲሆን እንደመጣ ይዘው ሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። ሩታ ግን መቼ ከነገሮች እንደምትማሪ አላውቅም። እንዲህ ሶስተኛ ወገን ለነገረሽ ነገር ታምኛለሽ? እንዲህ ሶስተኛ ሰው ከኔና ከአንቺ ውጭ ሶስተኛ ሰው ነው ይሄንን የነገረሽ አይደለ? እኔን ነው ማመን ያለብሽ? የነገረሽን ነው ማመን ያለብሽ? ሩታ በራሴ ገንዘብ ነው የገዛሁት። ከፈለግሽ መረጃ አለኝ፣ ደረሰኝን ሁሉ ነገር ይዤልሽ እመጣለሁኝ አልኩሽ እኮ። ከዚህ በላይ ምን አለ ታዲያ? እንዴት አታምኚኝም? እኔን ይቅርብኝ። ሩታ ለዚህ ነው የጠራሽኝ? እርግጠኛ ላልሆንሽበት ነገር ነው የጠራሽኝ? እኔ ምንም ማየትም አልፈልግም። ሁሉ ነገር ይቅርብኝ። በቃ ይዘው ብትሄድ ነው የሚሻለኝ። ሩታ እንዴት ብዬ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት? ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ ጭራሽ? እና ታዲያ እዚህ ድረስ እንዴ ሩታ? እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈለግሽ ከራሱ አንድ ታረጋግጫለሽ። እንዲህ ሰው ያደረገውን ነገር እኔ ሰውን የገዛለሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ። ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይህንን በራሴ የገዛሁት የኔ ያልሆነን ነገር የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ ያልሆንሽበትን ነገር ሩታ ሰውን ለማናገር እኔ አሁን ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ማውራት የማልፈልጋቸው ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው። ግን መናገር አልፈልግም። እንትን አታገኝ እኔን ተቀበኝ። የሰውን ወሬ አትስሚ። ሰው የሚያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው። ማለት በቃ እንዴት ብዬ ላስረዳ? እኔ እንጃ። እኔ ባላወራው ነው። እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዲሁ ታዲያ ምንድን ነው ሰው የምታናድጂው? እሺ አልፈልግም። በቃ እኔ ቅርብ አልፈልግም። ሰድላት ለሰለሰው ምን አይደለም። እኔ የምትቅለሰለሽበት ምክንያትማ ሀሳብሽን፣ ፍላጎትሽን፣ እቅድሽን ሁሉ ስላወቅኩት ነው። የምትቅለሰለሽ እያስደነገጥሽኝ ነው። ጌታ ለምንድን ነው እኔ የምቅለሰለሰው? ምንድን ነው? ምን ቤት ነው? አንተ ደግሞ ምን አገባ ማለት እያገዝክላት ነው? እያገዝኩላት አይደለም። እና ታዲያ ምን እሺ፣ ለምነው ስለሷ የምትከራከረው? ምን አድርጌ ነው እኔ? ሩታ ይሄንን ባህሪህን ግን ብታቆም ይሻላል። ስነ ስርዓት ግን
ምን አርጌ አንዴም ሁለቴ እያየሁብህ ነው። ስነ ስርዓትን ያዝ። ንገሪኝ ሩታ፣ ምን አርጌ ነው? ያረግሽውንም አንቺ ታውቂያለሽ። ሲጀመር አላማሽ ምንም በቃ ምንሽም አላማረኝም። ከአሁን በኋላ ከሱ ጋርም እንዳይሽ አልፈልግም። እኛ አጠገባችን እንድደርሽ አልፈልግም። ገባሽ? አንቺ ቅድሽ ሌላ ነገር ነው። በቃ እኔ እኮ ምንም በዙሪያ ጥምጥም ሌላ ነገር ፈልገሽ እንደመጣሽ ለእኔ ግልጽ ነው። በጣም ገብቶኛል። በቃ ከአሁን በኋላ እሱ አጠገብ ላይሽ አልፈልግም። እንዳደርሽብን ናይልኩሽ። ገባሽ? የምራችሁ ነው? የምሬን ነው። ምን ነው? ምንም እኔ እኮ ማለት አልገባኝም። እሺ አይመለከትም። አንተ ዝም